እንዴት ውለታው ይረሳል? እንዴትስ የሊቨርፑል ወቅታዊ ችግር ሊሆን ይችላል? ለምንስ በዚህ ልክ ተከፍቶ ቅሬታውን ወደ ሚዲያ ይዞ መቅረቡ እንደ ኃጢአት ይቆጠራል? هكذا يغنون إصابة أخرى لصلاح مو صلاح ያ ክሎፕ አጠናቀው ሰርተው ባስረከቡት ድንቅ ቡድን እንደገና ከመጣ የፕሪሚየር ሊግ ሁለተኛ ዋንጫ ክብር በኋላ ዳግም በክብር ከተፈጸመ የውል ጋብቻ ኮንትራት ፊርማው እንኳን በአግባቡ ሳይደርቅ ከ5 ወራት በኋላ ሊቀደድ እሳቱ ካንፊልድ ተጭሯል። ክብሪቱ አምና በሸብረብ ታላቁን ስብስብ ወርሰው የሊጉን ዋንጫ ያሸነፉት አርነ ስሎት ናቸው። ችቦው ደግሞ ያለ ኃጢአቱ ውለታው ተዘንግቶ በጓሮ በር እንዲሸኝ በአደባባይ በቅሬታ እየተገፋ መሆኑን የገለጸው ሙሐመድ ሳላ Liverpool are the champions for their people with their people and for the 20th time no one else is close. They have ripped it up, champions with a month to spare. ይህ ከሊጉ ዋንጫ ፈንጠዝያ ጫጉላ በኋላ 430 ሚሊዮን ፓውንድ በገበያው ከስክሰህ የወጠንከው አዲስ የቡድን ግንባታ ቅኝት አልየ ያሲልህ ወደ አነገሰህ ያው ጀግና ተጠያቂነቱን ለማዞር የተደረገ ጥድፊያ ነው። የሊቨርፑል ወቅታዊ ሌላኛው መከራ የታሪክ ጠባሳም በማዕበሉ መካከል ጸንቶ የተሻገረው መቼም ከፈተናው መሃል ብቻውን ያልተጓዘው የታላቁ ሊቨርፑል በዘመን ቀለም አሻራ የተወረሰ